ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቶር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እዚህ አትላስ አካባቢ የተገነቡት ታላላቅ ፕሮጀክቶችን እንዲሁም ደግሞ እየተገነቡ ያሉትን ፕሮጀክቶች ሙሉ ለሙሉ የማስጎበኛችሁ ነው የሚሆነው። በትላንትናው ቪዲዮ ደግሞ የቀበና የወንዝ ዳር ፕሮጀክት እንዲሁም ደግሞ የሪቨር ሳይዱን ሙሉን ቪዲዮ አስጎብኝቻችሁ ነበር። እንዲሁም ደግሞ የተለያየ ስለ ቦታው ምን እንዳለው ውስጡ ምን ያካተተ እንደሆነ እንዲሁም ሙሉ መረጃ ያለው ቪዲዮ ሰርቼላችሁ ነበር። እሱን ቪዲዮ ያልተመለከታችሁ ካላችሁ ቻናሌ ውስጥ በመግባት መመልከት ትችላላችሁ። ይህን ቪዲዮም ላይክ በማድረግ ጀምሩት፣ እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እዚህ ቻናል ላይ የአዲስ አበባን አዳዲስና ውብ ገጽታዎች የማስጎበኛችሁ ነው የሚሆነው። የተለያዩ የሪቨርሳይድ ፓርኮችን፣ የኮሊደር ፕሮጀክቶችን እንዲሁም ደግሞ የተለያዩ ግዙፍ የሆኑ ፕሮጀክቶች አፕዴት የማድረጋችሁ ነው የሚሆነው። እናንተ ማየት መጎብኘት ወይም ደግሞ ቪዲዮ እንድለቅላችሁ የምትፈልጓቸው ቦታዎች ካሉ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እኔ በቻለኝ አቅም ቪዲዮ ለመስራት እሞክራለሁ። አሁን ቀጥታ ወደ ዛሬው ቪዲዮ እናልፋለን። እንግዲህ የዛሬው ቪዲዮ የሚሆነው እንዳልኳችሁ እዚህ አትላስ አካባቢ እየተገነቡ ያሉ ፕሮጀክቶችን ነው የማሳያችሁ ብያችኋለሁ። እንግዲህ እዚህ አዲስ አበባ ላይ በርከት ያሉ ፕሮጀክቶች ከሚሰሩባቸው ቦታዎች ውስጥ አንዱ አትላስ ነው። በውስጡም በርከት ያሉ ፕሮጀክቶች እየተሰሩ ይገኛሉ። ቅድም ከጀመርንበት ጀምሮ የፕላዛ ግንባታ እየተካሄደ ይገኛል። እሱም ፕላዛው አሁን በፍጥነት እየተጠናቀቀ ነው የሚገኘው። አንደርግራውንዱም ውስጡም እየተሰራ ነው የሚገኘው። ከዛ በተጨማሪ ደግሞ የዋተር ፓርክም ስራ እየተሰራ ይገኛል። እንዲሁም ደግሞ እዚህ ፊት ለፊት ላይ በአጥሩ ውስጥ እንደምትመለከቱት ይሄ የፒኮክ ፓርክ ነው። ፒኮክ ፓርክ ውስጥም ደግሞ ግዙፍ የሆነ ፕሮጀክት እየተሰራ ነው የሚገኘው። እዛ ውስጥ መግባት አይቻልም፣ አሁን ግንባታ ላይ ስለሆነ ከዚህ ሆኜ ነው ማሳያችሁ። እንዲሁም ደግሞ ወደዛ በምትመለከቱበት ጊዜ የአርቲፊሻል ሐይቁ ቦታ ነው የምትመለከቱት እና እሱም ደግሞ አሁን ከዚህ በፊት እየሰሩት ነበር። አሁን ሰርተው ጨርሰዋል። ሙሉ ለሙሉ ንጣፉን አስተካክሎታል። ውሃ መሙላት ነው የቀራችሁ ከዚህ በኋላ። እንደምትመለከቱት ቦታው እጅግ በጣም ሰፊ ቦታ ነው። በዙሪያውም በርከት ያሉ የመቀመጫ ወንበሮችም ይገኛሉ። ከዛ በተጨማሪ ደግሞ ወደዛ ወደ ላይ በሄድን ቁጥር ደግሞ የተጠናቀቁት ፕሮጀክቶች አሉ። አንደኛው በቅርቡ የተገጠሙ እጅግ በጣም ግዙፍ እና ውብ የሆነውን የፒኮክ ሐውልት ይገኛል። እሱንም ወደ መጨረሻ ላይ የማስጎበኛችሁ ነው የሚሆነው። ከዛ በተጨማሪ ደግሞ 6 የሚሆኑ የግራውንድ ቴኒስ መጫወቻ ቦታዎችም ተገንብተዋል። እነሱ ሙሉ ለሙሉ ተጠናቀው አገልግሎት እየሰጡ ነው የሚገኘው። እንዲሁም ደግሞ እነሱን አለፍ ብሎ በላይኛው በኩል ደግሞ አንድ ሰፋ ያለ የእግር ኳስ ሜዳ እየተገነባ ይገኛል። እሱም እንደ ስታዲየም አይነት ቅርጽ ያለው የመቀመጫ ቦታዎችንም ያካተተ ስቴዲየም ነው እየተሰራ የሚገኘው። እሱንም የማስጎበኛችሁ ነው የሚሆነው። ስለዚህ ይህ ቪዲዮ ባያመልጣችሁ ላለው፣ እንዲሁም ደግሞ ሙሉን እስከ መጨረሻው ድረስ ተከታትላችሁ መጨረሻው ላይ ያሉትንም ነገሮች እንድትመለከቱ ጋብዛችኋለሁ። ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትዘንጉላለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።
ها؟ Bentar,